የዛሬ ተመራቂዎች የአድማ ብተና ፖሊስ ኃይል ይባላል። አድማን የሚከላከሉ ፖሊስ አባላት ናቸው። ምልምል ፖሊሶች ምረቃቸው ባለፉት 5 ወራት በዚህ ስልጠና ቆይተዋል። የተለያዩ ቅድም በማሰልጠኛ ኃላፊ በሪፖርት እንደቀረበው የተለያዩ አይነት ሃርድሺፕ የሆነ ጠንካራ ስልጠናዎችን ሲወስድ ቆይተዋል። ዛሬ እንዳያቸዋቸው ያንን ሁሉ ጊዜ በብቁ ሁኔታ ስልጠናቸውን አጠናቀው እየተመረቁ ይገኛሉ። የነዚህ ሰልጣኞች ዋና ዓላማ ከመደበኛው ፖሊስ ወጣ ያለ የተለያዩ አመጾች፣ የተለያዩ ህገወጥ ሰልፎች በተለያዩ መንገድ ሊፈጠር ይችላል እና እንደ ሀገርም እንደ አይነት አደረጃጀት በሁሉም ክልሎች አሏቸው። አድማ ብተና ፖሊስ ይባላል። ለምሳሌ በምርጫ ወቅት የተለያዩ ግርግሮች ሊፈጠሩ ይችላሉ፣ የተለያዩ አመጾች ሊፈጠሩ ይችላሉና ከመደበኛው ወጣ ያለ ወይም ጠንከር ያለ ዝግጅትና ምላሽ የሚሰጥ ኃይል ስለሚያስፈልግ ለዛ የተዘጋጁ ናቸው። ዓላማቸው ክልል ውስጥ የሚፈጠሩ ችግሮችን የውስጣዊ ችግሮችን ለመከላከል የተዘጋጁ ናቸው። የተደራጁ ችግሮችንና ወንጀሎችን የሚከላከሉ ናቸው። ከክልልም አልፎ ለሀገር የሚበቁ ሊያበቃቸው የሚችል ብቃት ያለው ስልጠና ነው የወሰዱትና ዓላማቸው ከመደበኛው ፖሊስ በላይ የሚሆኑ ወይም ከመደበኛው ፖሊስ አቅም በላይ ሊሆኑ የሚችሉ የተደራጁ ግርግሮችን፣ የተለያዩ አመጾችን መከላከል የሚችሉ በሰው ላይ በንብረት ላይ ጉዳት ሳያደርሱ በተማሩትና ባገኙት አቅም በቀነሰ ጉዳት መከላከል የሚችሉ እና ሞር ተልኳቸው በክልላዊ ውስጣዊ ጉዳዮች ላይ ትኩረት የሚያደርጉ እና አገልግሎት የሚሰጡ ናቸው። ይሄ አንዱ የተቋም አቅም ግንባታ በትኩረት እየተሰራ ነው። የዛሬ ተመራቂዎችም የዛ አካል ናቸው። ሰው ኃይል የተቋም ግንባታ ሲባል ቅድሚያ የሚመጣው የሰው ኃይል ነው። የበቃ የሰለጠነ ዘመናዊ ቴክኖሎጂ የታጠቀ ሰው ኃይልን እናስባለን። ቅድሚያ ቀጥሎ ቴክኖሎጂ ነው። ስለዚህ ተቋማችንን በሰው ኃይል ለማጠናከር የበቃ በዲሲፕሊኑ፣ በክህሎቱ፣ በፕሮፌሽኑ ብቁ የሆነ ኃይል መገንባት አንዱ ተቋም ግንባታ ብለን የምንወስደው ስለሆነ ዛሬ ጀመርነው ተጠናክሮ የሚቀጥል ነው። ልክ እንደወጡም ስልጠናዎች ይቀጥላሉ። ተቋሙ ለህዝብ አስተማማኝ ሰላም፣ የህዝብን ደህንነት፣ የመንግስትን ደህንነት በብቃት መጠበቅ እንዲችል እያደግን ነው። እንደ ሀገር ያለው የሀገራችንን እድገት ኢኮኖሚው የዜጎችን ደህንነት መጠበቅ የሚያስችል ተቋማዊ አቅም መገንባት
ትኩረታችን ስለሆነ ለዚህ ገና ጅማሮ ነው ይሄ ያጠናከርን እንሄዳለን። ጎን ለጎን ደግሞ በሰው ኃይል ብቻ በቂ ስለማይሆን በቴክኖሎጂ በተለያዩ ዘመናዊ የወንጀል መከላከልና የአድማ መከላከል ትጥቆችን ቴክኖሎጂዎችን ለማስታጠቅ ዝግጅቶችን እያደረግን ያለነው። እንግዲህ በቅድም በአየር ሁኔታ ምክንያት ብዙ ነገር የማቅረብ እድሉ አልነበረም። ትልቁ ማንሳት የሚፈልገው ይሄ ኃይል ሰልጥኖ ለዚህ ውጤት እንዲበቃ ትብብር ያደረጉ ብዙ አካላት አሉ። አንዱ ክልሉ መንግስት ነው። ክልሉ መንግስት ቅርብ ድጋፍ አድርጎልናል። ምስጋና ለማቅረብ ይፈልጋሉ። ከዚህ ውጪ የተቋሙ ማህበረሰብ ብዙ ጉድለቶች ባሉበት ገና ማሰልጠኛችንም ጀማሪ ማሰልጠኛ ነው። የተሟላ ነገር በሌለበት እዚህ ያለው ማህበረሰብ እና የማሰልጠኛ ማኔጅመንት ወደ አመራር እስከ ድጋፍ ሰጪ አካል ድረስ ይህ ስልጠና ውጤታማ እንዲሆን ብዙ ሰርተዋል። ዋጋ ከፍሎ ለዚህ ውጤት አብቅተናል። ሊመሰገኑ ይገባል እና ሌሎች ተባባሪ አካላት እናንተን ጨምሮ ለዛሬ ውጤት እንድንበቃ ይረዱን አካላት በሙሉ ምስጋና ይገባቸዋል።